ፒያኑ በ2008 ስፔስ ኤክስ እና ቴስላ በጣም ለባንክራፕሲ ተቃርበው ፋይናንሻሊ ሰርቫይቭ ለማድረግ በጣም የሚቸገሩበት ሰዓት ላይ ነበርና ጊዜው በጣም ከባድ በአሜሪካ ኢኮኖሚ ውስጥ ኢኮኖሚው የተንከታከተበት ባንኮች የከሰሩበት አትራፊ የነበሩ ቢዝነሶች የተዘጉበት ጊዜ ነበርና መስክ ኢንቨስተሮችን ቢያፈላልግም ሊያገኝ አልቻለም። በዛ ላይ ደግሞ ስፔስ ኤክስ 3 ሮኬቶችን ወደ ህዋ አመንጥቆ ነበርና ሶስቱን ፌል አድርጎ ነበር። ኢንቨስተሮችን ማሳመን አልቻለም ማለት ነው። ስለዚህ በዚህ ውስጥ እያለ ባንክራፕሲ በጣም እየተቃረበ ለዛውም ሁለቱም ድርጅቶች ቴስላም ስፔስ ኤክስም ማለት ነው። ሴፕቴምበር 2008 ይመስለኛል እዛ አካባቢ አንድ ፋልከን 1 የተባለች ሮኬት ላውንች አደረጋሉ እና ለመጀመሪያ ጊዜ በስኬት አረፈች ማለት ነው ሮኬቱ። እንግዲህ አሁን ይሄንን በስኬት ቢጨርስም ስፔስ ኤክስ ከኋላ ግን በጣም አርጀንት የሆነ ችግር አለ። በስኬት ቢያልፍም ከኋላ ያለው ድርጅት ወይም ስፔስ ኤክስ ባንክራፕት ከሆነ ከከሰረ ይሄን ፕሮዳክት ሰክሰስፉሊ ዲሊቨር ማድረጉ ምንም ጥቅም የለውም ማለት ነው። በጣም ትንሽ ጊዜ በቀረበት እንትን ውስጥ ናሳ 1.6 ቢሊዮን ኮንትራክት ሰጠው ለስፔስ ኤክስ ማለት ነው። በዛ ብር ስፔስ ኤክስ እና ቴስላ ዳኑ ማለት ነው። አንዳንድ ጊዜ በጣም ብዙ ስቴፖች ራይት ስቴፖች ከራይት ታይም ጋር አይደለም የምፈልገው። አንድ በጣም ጥሩ የሆነ አንድ ራይት ስቴፕ በትክክለኛው ሰዓት ላይ ቢዝነሳችንም ሆነ ላይፋችንን ኮምፕሊትሊ ሊቀይር ይችላል፣ ልክ እንደ መስክ ማለት ነው። ምክንያቱም እነዚህ ድርጅቶች ትንሽ ቢቆዩ ኖሮ ሰርቫይቭ ማድረግ አይችሉም ነበር። ምክንያቱም ሌመን ብራዘርስ የሚባል ባንክ ከስሯል። ኢንቨስተሮች እምነት አልነበራቸውም። እንዳለ የአሜሪካ ኢኮኖሚ በጣም ችግር ውስጥ በገባበት ሰዓት ላይ ስለነበረ ምንም ምርጫ አልነበረ። ግን ያቺ የፋልከን 1 በስኬት መጠናቀቅ ናሳ በዚህ ስፔስ ኤክስ በሚሰራቸው ሮኬቶች እምነት እንድጥል አደረገ ማለት ነው። ያቺ ስቴፕ ትክክለኛ ስቴፕ ነው። በዛ ላይ ደግሞ ክሩሻል በሆነ ታይም ላይ የተወሰደ ስቴፕ ነው ማለት ነው። በዛም የተነሳ ዛሬ ከዓለም ቁጥር 1 የምንለው ሰው ያው ካምፓኒዎቹን ከውድቀት ታድጓል ማለት ነው።